ሰላም ጤና ይስጥልኝ ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ የተመራረጡ ዜናዎችን ይዘን ቀርበናል ከዜናዎቹ ጋር ክፍሌ ዓለሙ ነኝ በከፋ ዞን ዴቻ ወረዳ ዮካ ቀበሌ በኩታ ገጠም የበጋ መስኖ ስንዴ የመዝራት መርሃ ግብር የወረዳው አመራሮች በተገኙበት ተጀመረ። በይፋዊ የዘር መዝራት መርሃ ግብር ላይ የተገኙት የወረዳው ዋና አስተዳዳሪ አቶ ወንዱ አደመ ወረዳው በዚህ የበጋ መስኖ ስንዴ የምርት ዘመን ከፍተኛ ምርት ለማግኘት ትኩረት ሰጥቶ እየሰራ ስለመሆኑ ገልጸዋል። አርሶ አደሩ ምርትና ምርታማነትን ለማሳደግ እንዲሁም ለጋራ ተጠቃሚነት በአደረጃጀት ተግባራቱን እያከናወነ መሆኑንም አክለዋል። የወረዳው የመንግስት ተጠሪና የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ አስራት አደቶን ጨምሮ የተለያዩ የወረዳው አመራሮችና የሃይማኖት መሪዎች በመርሃ ግብሩ ላይ መገኘታቸውን ባልደረባችን በላቸው በላይ ነው የዘገበው። ማዘጋጃ ቤታዊ ገቢን በስኬታማነት ለመሰብሰብ የህግ የበላይነትን ማስከበር እንደሚያስፈልግ የቦንጋ ከተማ ገቢዎች ቅርንጫፍ ጽሕፈት ቤት ገለጸ። ጽሕፈት ቤቱ በገቢ አሰባሰብ ዙሪያ ከሚመለከታቸው አካላት ጋር ውይይት አድርጓል። የሀብታም ወልደ ስላሴን ዘገባ ማርሸት ሰይፉ አቀርበዋል። ውይይቱ በማዘጋጃ ቤት የገቢ አሰባሰብ ላይ ያለውን ችግር በመፍታት መደበኛ የገቢ አሰባሰብ እንቅስቃሴን ውጤታማ ለማድረግ ያለመ መሆኑን የተናገሩት የቦንጋ ከተማ አስተዳደር ገቢዎች ባለስልጣን ቅርንጫፍ ጽሕፈት ቤት ኃላፊ ከዚህም በመጀመሪያው ጊዜ በመደበኛ ገቢ ላይ የነበሩ ጉለቶችን ስብራቶችን በመለየት ያስቀምጥናቸው አቅጣጫዎች ነበሩ። በውዝፍዳ ላይ ጠንከር ያለ አቅጣጫ አስቀምጠን በጣም ጥሩ ውጤት አመጣናል። በቫትና ቲዮቲ ላይ ጠንከር ያሉ አቅጣጫዎችን አስቀምጠን እስከ ኦፕሬሽን ሄደን በርካታ ውጤቶችን አመጣናል። እንደዚሁም በደረጃ ለውጥም ጭምር በርካታ ውጤቶችን ያመጣን ነው። ይሄ በመደበኛ ገቢ ያመጣናቸውን ያስመዘገብናቸው ውጤቶች እንዴት በማዘጋጃ መድገም እንችላለን? በማዘጋጃ እንዴት ማስመዝገብ እንችላለን? መደበኛ ላይ የመጣው ውጤት በማዘጋጃ ሊደገም ይገባል በሚል ተነጋግረን በዚህ በማዘጋጃ ቤት ገቢ ዙሪያ አስፈላጊ የሆኑ ሰዎችን ከማዘጋጃ ቤት ማኔጅመንት እስከ አመራር እንዲሁም እስከ ጸጥታ መዋቅሩ በማቀናጀት እንደ ተቋም ውይይት አድርገናል። ጠንከር ያለ ውይይት አድርገናል። አቶ ፍሬው አክለውም በማዘጋጃ ቤት የመደበኛ ገቢ ምንጮች በኮድ መሰብሰብ ያለበት ገቢ እየተሰበሰበ እንዳልሆነና በኢንቨስትመንት በሊዝ በጣሪያና ግድግዳ በበረትና ገበያ ሜዳ መደብና መሰል የገቢ ኮዶችን በመለየት በትኩረት መሰራት አለበት ብለዋል። ጣሪያ ግድግዳ ግብር በዘመኑ በወቅቱ እየገባ አይደለም። ጣሪያ ግድግዳ ግብር መግባት ያለበት ሐምሌና ነሐሴ ላይ ነው። ሐምሌና ነሐሴ ላይ እነዚህ ገንዘቦች በተገቢው መንገድ ወደ አካውንቱ ማዘጋጃ ቤቱ አስገብቶ ገንዘቡን ለይቶ ካወቀ በኋላ ነው ልማት ማቀድ የሚችለው። እቅድ ለማውጣት ገንዘብ ስቶኩን በደንብ ማወቅ መቻል አለበት። ስለዚህ በመጨረሻው በጀት ዓመት የሚመጡ ገቢዎች ጠቃሚ አይደሉም፣ ያደሩ ገቢ ነው የሆኑ ያሉት የሚለውን የጣሪያ ግድግዳ ገቢ መሰረታዊ ጉድለት አለ። ይሄን ለይቶ ከመስራት አንፃር ትኩረት ሰጥቶ ከመስራት አንፃር በዚህም ረገድ የተቀመጡ ህጎችን አስተግብሮ ከመስራት አንፃር ከፍተኛ ጉድለት አለ ነው። ሁለተኛው ሊዝ ነው። በከተማችን ከ2006-5 ወዲህ በርካታ ሊዝ ወጥቶ ለማህበረሰቡ ተላልፏል። እነኚህ ሊዞች በወቅቱ ሊዝ ተወዳድሮ የወሰደው ሰውዬ እዛኔ ከከፈለው ገንዘብ ውጪ የሚከፍለው ያለም አይመስለው። ውል ገብቷል። በውሉ መሰረት በየአመቱ መክፈል ያለበት ገንዘብ አለ። በየአመቱ መክፈል ካልቻለ ደግሞ ውሉ ላይ መቋረጥ እንዳለበትም ጭምር ውሉ ይገልጻል። መሬቱ መክኖ ወደ መሬት ባንክ እንደሚገባም ጭምር ውሉ ላይ ያመላክታል፣ የገባው ውል ላይ ማለት ነው። ከዚህ አንፃር ያን ውል ተከታትሎ ህግን ያስከበሩ ገቢው እንዲመጣ ከማድረግ አንፃር መሰረታዊ ጉድለት አለ ማዘጋጃ ቤት ላይ። የ6 ወር የማዘጋጃ ቤት ገቢ እቅድ ከ23 ሚሊዮን ብር በላይ ሆኖ ሳለም አፈጻጸሙ 10 ሚሊዮን ብር ብቻ መሆኑ አሳዛኝ ነው በማለት አስተያየታቸውን የሰጡት ደግሞ የገቢ አሰባሰብ ግብረ ኃይል አባላት ማዘጋጃ ቤትና ገቢዎች ጽሕፈት ቤት በጋራ በመቀናጀት ለጋራ ውጤት መስራት እንዳለባቸው ገልጧል። 23 ሚሊዮን ብር መሰብሰብ የሚያስችል ቁመና ያለውን ሰራዊት በማዘጋጃም በተለይ በማዘጋጃ ቤት መፍጠር እኛም ደግሞ መደገፍ ያለብን በሙሉ አቅም ማዘጋጃ ቤትን በመደገፍ ተገቢውን ድጋፍ በማድረግ አመራሩ ማህበረሰቡ ሁሉም ዜጋ ግዴታ አለበት።
የፍትህ አገልግሎትን ማህበረሰብ ተኮር ማድረግ መሰረታዊ ለውጥ በዘርፉ እንዲመጣ የሚያግዝ በመሆኑ በትኩረት እየተሰራ እንደሚገኝ የኢፌዴሪ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ አስታወቁ። የፍትህ ሚኒስቴር ሀገራዊ የፍትህ ትራንስፎርሜሽን ፍኖተ ካርታን ለመተግበር የሚያስችል ውይይት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር አካሂዷል። ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ የተገኘውን ዘገባ ፍጹም ተሾመ ያቀርበዋል። ዘመናዊ የህግ ስርዓትን አጽድቆ እንደ ሀገር ወደ ስራ ከተገባ ከ80 ዓመታት በላይ ያስቆጠረ ቢሆንም የህግ እሴቶች ከማህበረሰቡ ጋር በደንብ የተቆራኘ ባለመሆኑ የዜጎች እርካታ ሊሰጥ ባለመቻሉ የትራንስፎርሜሽን ስራ እየተሰራ ይገኛል ብለዋል። የፍትህ አገልግሎትን ማህበረሰብ ተኮር ማድረግ መሰረታዊ ለውጥ በዘርፉ እንዲመጣና ስራ ላይ እንዲውል የሚያግዝ በክልሎች በትኩረት እየተሰራ እንደሚገኝ የኢፌዴሪ ፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ተናግረዋል። ሀገራዊ የፍትህ ትራንስፎርሜሽን ፍኖተ ካርታ ተግባራዊነት ለአንድ አካል ብቻ የሚተው ባለመሆኑ ለስኬታማነቱ የባለድርሻ አካላት ርብርብ ሊያደርጉ እንደሚገባ ሚኒስትሩ ዶክተር ጌዲዮን ገልጸዋል። በአገሪቱ የፍትህ ስርዓት ላይ የተጠቃሚ ህብረተሰብ ክፍሎች በሚያሰሙ የእርካታ እጦት መነሻ በማድረግ ለ3 ዓመታት ጥናት ሲደረግ በመቆየቱ ይህንን ለማሻሻል ባህላዊን ወደ ህግ ማዕቀፍ ለማካተት እየተሰራ እንደሚገኝ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፍትህ ቢሮ ኃላፊ አቶ እሸቱ ጎዴቶ ተናግረዋል። ሀገራዊ የፍትህ ትራንስፎርሜሽን ፍኖተ ካርታ እንደ ፌዴራልና ክልል ምን እንደሚመስልና በዋና ዋና ግቦች ላይ የሚኒስትሩ የፍትህ ስርዓት ማሻሻያና ለውጥ ስራ አመራር ዳይሬክቶሬት ዳይሬክተር አቶ ኖህ ታከለና በክልሉ ፍትህ ቢሮ የልዩ ልዩ ወንጀሎች ዳይሬክቶሬት ዳይሬክተር አቶ ፍሬው ጫቅሳ ለተሳታፊዎች ሰነድ አቅርበዋል። የውይይቱ ተሳታፊዎችም ከፍርድ ቤት ውጭ ባሉ የፍትህ ተቋማት ፖሊስ፣ አቃቤ ህግና ማረሚያ ተግባራቸው ቅንጅታዊ ስራ መግባባትን የሚጠይቅ እንደሆነ በሴቶችና ህጻናት በሙስናና በተመረጡ ወንጀሎች የምርመራ ሂደት እንዲሁም በተደራሽነት ላይ የሪፎርም ስራው ትኩረት ሊደረግ እንደሚገባም በጥልቀት በመምከር ከስምምነት ተደርሷል። የፌዴራል ፍትህ ሚኒስቴር ሀገራዊ የፍትህ ትራንስፎርሜሽን ፍኖተ ካርታን ለመተግበር የሚያስችል ውይይት ከደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከፍተኛ አመራሮችና ባለድርሻ አካላት ጋር ባካሄዱት መድረክ የክልሉ ምክር ቤት ዋና አፈ ጉባኤ አቶ ወንድሙ ኩርታና የቤንች ሸኮ ዞን ዋና አስተዳዳሪ አቶ ቀበሌ መንገሻ፣ የክልሉ ፍትህ ቢሮ፣ ፖሊስ ኮሚሽን፣ ማረሚያ ፖሊስ ኮሚሽኖች ተሳትፈዋል። በእለቱም ሚኒስትሩ በሚዛን ማረሚያ ተቋም ተገኝተው ከታራሚዎች ጋር በመወያየትና የበበቃ ኮፊ ስቴት ሼር ካምፓኒንም ጎብኝተዋል ሲል ደቡብ ሬዲዮና ቴሌቪዥን ዘግቧል። ኢትዮጵያ በተለያዩ የትምህርት መርሃ ግብሮች ለ120 የደቡብ ሱዳን ዜጎች የነጻ የትምህርት ዕድል ሰጠች። በጁባ የሚገኘው የኢትዮጵያ ኤምባሲ ለተማሪዎቹ ባዘጋጀው የሽኝት መርሃ ግብር ላይ የኢትዮጵያ ልዩ መልእክተኛና ባለ ሙሉ ስልጣን አምባሳደር ነቢል ማህዲ ባደረጉት ንግግር የነጻ የትምህርት ዕድሉን ላገኙ ተማሪዎች እንኳን ደስ አላችሁ ብለዋል። የኢትዮጵያ መንግስት በሁለቱ ሀገራት መካከል በአቅም ግንባታና በሰው ኃይል ልማት ዘርፍ ያለውን ግንኙነት ለማጠናከር ቁርጠኛ መሆኑንም ገልጸዋል። በፕሮግራሙ ላይ የተገኙት የደቡብ ሱዳን ከፍተኛ ትምህርት ሳይንስና ቴክኖሎጂ ምክትል ሚኒስትር ዶክተር አዲል አትናኑሲዮ የኢትዮጵያ መንግስት በትምህርትና በአቅም ግንባታ ዘርፍ እያደረገ ያለውን ድጋፍ ማድነቃቸውን የዘገበው የኢትዮጵያ ፕሬስ ድርጅት ነው። የሀገሪቱን ኢኮኖሚ ተወዳዳሪ ለማድረግ በቴክኒክና ሙያ ስርዓቱ የዜጎችን ሁለንተናዊ ብቃት ማረጋገጥ እንደሚገባ የሥራና ክህሎት ሚኒስቴር አስታወቀ። የኢትዮጵያ ቴክኒክና ሙያ ስልጠና የቲንክ ታንክ ቡድን ምስረታ መርሃ ግብር ተካሂዷል። ፍጹም ተሾመ የስራና ክህሎት ሚኒስትር ሙፈሪያት ካሚል በምስረታ መርሃ ግብር ባደረጉት ንግግር እንዳስታወቁት ኢትዮጵያ ተወዳዳሪ ኢኮኖሚ እንድትገነባ ማድረግ ከተፈለገ በየዓመቱ ሚሊዮኖች የሚያልፉበትን የቴክኒክና ሙያ ስርዓት ገበያና ፍላጎት መር ከማድረግ ባለፈም በቴክኒክና ሙያ ስርዓቱ የሚያልፉ ዜጎች ሁለንተናዊ ብቃታቸው የተረጋገጠ ሊሆን ይገባልም ብለዋል። የቴክኒክና ሙያ ስልጠና ስርዓቱን በጥናትና ምርምር ለመምራት ነፃና ገለልተኛ የፖሊሲ ሀሳብ ለማመንጨት የመነጨው ሀሳብ ወደ ተግባርና ውጤት ለመቀየር የማሻሻያ ስራ ያስፈልገዋል ያሉት ሚኒስትሯ ለዚህ ደግሞ ባለድርሻ አካላት እገዛ ማድረግ ከቻሉ ሀገራዊ እድገቱን ለማሳካት የማይተካ ሚና ይጫወታል ብለዋል። አዳዲስ ሀሳብና አሰራር ያለማቋረጥ የሚመነጭበት አደረጃጀት መፍጠር የዘርፉን ተልዕኮ በብቃት የመወጣት ተግባር በመሆኑ በዘርፉ አስተዋጽኦ ያላቸውን ባለድርሻ አካላት የሚሳተፉበት የቲንክ ታንክ ቡድን ወደ ስራ ለማስገባት እየተሰራ መሆኑንም አስታውቀዋል። የፌዴራል ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከድር በበኩላቸው ቲንክ ታንክ በዘርፉ ያካበተ ልምድ ያላቸው የሀገር ውስጥና የውጭ ሀገር ባለሙያዎች ስብስብ ነው ብለዋል። የሀገሪቱን የቴክኒክና ሙያ ስልጠና ጥራት ለማስቀጠል ፖሊሲ ማውጣትና አተገባበር ላይ ልምድ በማካፈል ዘርፉ ተዋንያን ተቀራርበው እንዲሰሩ ከፍተኛ አስተዋጽኦ እንደሚያበረክት ነው ብለዋል። ለሀገሪቱ ቴክኒክና ሙያ ስልጠና ዘርፍ እድገት የሚያበረክተው አስተዋጽኦ ከፍተኛ መሆኑን ገልጸው ብቃት ያለው የሰው ኃይል ለማፍራት የጥራት ተደራሽነት ችግር ለመፍታት በቅንጅት ለመስራት በዘርፉ የሚስተዋሉ ችግሮችን ለመፍታት ያግዛልም ሲሉ አስተያየታቸውን ሰጥተዋል ሲል የዘገበው የኢትዮጵያ ፕሬስ ድርጅት ነው።
የኢፌድሪ የውጭ ጉዳይ ሚኒስትር ዴታ አምባሳደር ምስጋኑ አረጋ የኢትዮጵያ ግብርና ምርቶችን የሚያስተዋውቀውን መካነ ርዕይ በኳታር ዶሃ መርቀው ከፈቱ። መካነ ርዕዩ ይፋ የተደረገው በኳታር እየተካሄደ በሚገኘው ዓለም አቀፍ የአትክልትና ፍራፍሬ አውደ ርዕይ ላይ ነው ተብሏል። በስነ ስርዓቱ ላይ የኢትዮጵያ የግብርና ሚኒስትር ዴታ ዶክተር ሶፊያ ካሳ፣ የንግድና ቀጠናዊ ትስስር ሚኒስትር ዴታ አቶ ካሳሁን ጎፌ፣ የኢትዮጵያ የአትክልትና ፍራፍሬ አምራቾች ማህበር ሰብሳቢ አቶ ነጋ መኳንንት፣ አምባሳደሮች፣ የኳታርና የኢትዮጵያ ንግድ ማህበረሰብ ተወካዮች፣ በዶሃ የሚገኙ የኢትዮጵያ ዳያስፖራ አባላት መገኘታቸውን የውጭ ጉዳይ ሚኒስቴርን ጠቅሶ የኢትዮጵያ ፕሬስ ድርጅት ዘግቧል። ከህዳር 20 ቀን 2016 ዓ.ም ጀምሮ በዱባይ ሲካሄድ የቆየው 28ኛው የዓለም አቀፉ የአየር ንብረት ለውጥ ጉባኤ ተጠናቀቀ። በጉባኤው ላይ ከሀገራት፣ ከንግድ ተቋማት፣ ከአየር ንብረት ለውጥ ባለሙያዎች፣ ወጣቶችና ሌሎች የዘርፉ ባለድርሻ አካላትና ባለሙያዎች የተውጣጡ ከ97000 በላይ ልዑካን ተሳትፈዋል። ማንኛውም ጎብኚ ከመጪው የፈረንጆቹ አዲስ ዓመት ጀምሮ ያለ ቪዛ ፈቃድ ወደ ኬንያ መግባት እንደሚችል ተገለጸ። የኬንያ ፕሬዝዳንት ዊሊያም ሳሞኤል ሩቶ እንዳሉት አዲሱን ፖሊሲ በሀገሪቱ ለመተግበር የሚያስችል ዲጂታል የኤሌክትሮኒክስ መረጃ ምህዳር ተዘጋጅቷል። ይህ የኬንያ ውሳኔ የሀገሪቱን ቱሪዝም ዘርፍ እንደሚያነቃቃ ከወዲሁ ተስፋ መደረጉን ዘኢስት አፍሪካን ዘግቧል። ኬንያውያን ከድንበራቸው ባሻገር ከቅርብ የአፍሪካ ሀገራትም ሆነ ከማንኛውም የዓለም ክፍል የሚገቡ ተጓጓዦችን በደስታ ለመቀበል ዝግጁ ናቸው ብለዋል ፕሬዝዳንቱ። በመሆኑም ከየትኛውም የዓለም ክፍል ወደ ኬንያ መግባት የሚፈልጉ መንገደኞች የሚጠበቅባቸው አስቀድመው ኤሌክትሮኒክስ የጉዞ ፈቃድ ማረጋገጫ ማግኘት ብቻ ነው። ኬንያ ለፖሊሲዋን ይፋ ያደረገችው በርካታ የዓለም ሀገራት በራሳቸው ለተጓጓዦች ለመክፈት ሁኔታቸውን እያቀለሉ ባሉበት ወቅት ነው። የኬንያ ፕሬዝዳንት ዊሊያም ሩቶ ስለ ጉዳዩ ለሕዝቡ ይፋ የተናገሩት ታህሳስ 2 ዕለተ ማክሰኞ በናይሮቢ ኡሁሩ መናፈሻ በተዘጋጀው 60ኛው የኬንያ የነጻነት ቀን በዓል ላይ ነው። በኬንያ የነጻነት ቀን በዓል ላይ የኢፌድሪ ፕሬዝዳንት ሳህለወርቅ ዘውዴን ጨምሮ የተለያዩ ሀገራት መሪዎች ተገኝተው የደስታ መግለጫ መልእክት አስተላልፈዋል። የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። For me this is the 8th Jamhuri Day I'm celebrating here in Nairobi since 2011. ክቡራን ተመልካቾች ለሰዓቱ ያዝናቸው ዜናዎች እስካሁኖቹ ነበሩ። ክፍሌ ዓለሙ ዜናዎቹን እየመራው አብሬያችሁ ቆይቻለሁ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።